አንተ መቼም አትረዳኝ። የወንድ ልጅን ቅርጥፍ አድርጎ የሚበላው የማትወደውን ሴት ማሳደር ነው። እሺ ቀንቼብህ እንዳይመስልና ከዚህ ልጅ የሚገላገልበት ምክንያት ብቻ ነው የምጠብቀው። እኔ ይሄ የድብብቆች ጨዋታ እየሰለቸኝ ነው። ወንድሙ ቢሰማ ግን አስበሽዋል? የኔ ፍቅር ትንሽ ብቻ ታገሰኝ እሺ። ፍቅራችንን በነፃነት እናጣጥመዋለን። አብርሽ ናስኪ ምንድነው? አንተ ታላቅ ወንድምህ እኮ ነኝ። ስርዓትህን ያዝ፣ እሰባብርሃለሁ። እሺ ምንድነው ንገረኝ። ከዛች ልጅ ጋር ያለህን ግንኙነት ታቆማለህ፣ ምክንያቱም ምንም አትጠቅምህም። በጣም ወዳት ፍቅረኛዬ ናት እኮ። እንዴት እንደዚህ ትለኛለህ? አንተ ነህ የምትወዳት እንጂ እሷ አትወድህም። ዘፋኝ መሆን ትፈልጋለህ አይደል? እና ከሷ ጋር ምን አገናኘው? ዘፋኝ መሆን የሚፈልግ ሰው ዘፈኖቹን እያሳደደ ያዳምጣል፣ ግጥምና ዜማ ይለማመዳል እንጂ የማትወደውን ሴት አያሳድድም። አንተ መቼም አትረዳኝ። የወንድ ልጅን ቅርጥፍ አድርጎ የሚበላው የማትወደውን ሴት ማሳደር ነው። እሺ ቀንቼብህ እንዳይመስልና ተመልከት። መቼም ወንድሟን ከንፈሩን አስመው ማረል። ይሄ ቢያስፈልገው ኑሮ አንተን አልጠብቅህም ነበር።